በድሮፕ ሺፒንግ በ30 ቀናት ውስጥ ብቻ ከ7300 በላይ እንዲሁም ከ275 በላይ ኦርደሮችን እንዴት ፉልፊል ልናደርግ ቻል? ቲክቶክ ላይ ለምትከታተሉኝ የተወሰኑ ቪዲዮዎችን እየለቀኩኝ አፕዴት ሳደርጋችሁ ነበር። ፐር ዴይ ምን ያህል እየሰራ እንደነበር፣ ፐር ዊክ ምን ያህል እያገኘን እንደነበር የተወሰኑ ቪዲዮዎችን ሼር አድርጌያለሁ። ዩቲዩብ ላይ ግን ኦልሞስት ላለፉት 6 ወራት ምንም አይነት ቪዲዮ አልሰራውም ነበር። ሰብስክራይበሮች ለነበራችሁ ሶሪ ማለት ትፈልጋለሁ፣ ምክንያቱም አፕዴት እያደረግኳችሁ አልነበረም፣ እናንተም ግን አልጠየቃችሁኝም። ይሄ ቪዲዮ ድሮፕ ሺፒንግን በተመለከተ የምሰራቸው ተከታታይ ቪዲዮዎች ፓርት 1 ነው። ዛሬ ከስክራች ጀምረን እንዴት አድርገን ውጤታማ የሆነ የድሮፕ ሺፒንግ ቢዝነስ እንደምንጀምር አብረን የምናይበት። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ካላችሁ ድሮፕ ሺፒንግ፣ ኢኮሜርስ፣ ዲጂታል ማርኬቲንግ ላይ የምሰራችሁን የተለያዩ ቪዲዮዎች እንዲደርሷችሁ ሰብስክራይብ የሚለውን በመጫን ቻናሉን ሰብስክራይብ አድርጉ። እንዲሁም የኖቲፊኬሽን ቤሉን ብትጫኑት አዳዲስ ቪዲዮዎች ስለቅ አይ ፕሮሚስ ከዚህ በኋላ ለቃለሁ ኖቲፊኬሽን ይደርሳችሁ። በዚህ የድሮፕ ሺፒንግ ስቶራችን በአንድ ወር ጊዜ ውስጥ ብቻ ከ7300 በላይ ሰርተናል። እንዲሁም ከ275 በላይ ኦርደሮችን ዴሊቨር አድርገናል። ኢትዮጵያ ውስጥ ሆኖ ለሚሰራ የኢኮመርስ ባለሙያ 275 ኦርደር ኢትስ ሂውጅ፣ በአንድ ወር ጊዜ ውስጥ ዴሊቨር ማድረግ ማለት። እናም በዚህ ቆይታችን ውስጥ በቀን ውስጥ ከፍተኛ የተባለ ከ531 በላይ ሰርተናል። እንዲሁም ዝቅተኛው ደግሞ ከ100 ምናምን ዶላር በላይ ሰርተንበታል። ባጭሩ ከ7300 በላይ ወይም በብር ከ1 ሚሊዮን ብር በላይ የሚሆን ሴልስ ልናገኝ ችለናል። ይሄ ሁሉ እንግዲህ ያው በነፃ እንደማይመጣ እናንተም ትረዱታላችሁ። ከክሊንቴ ጋር የወጣ ነው የፌስቡክ አድ ኮስት ነበረበት። ሁሉም ማርኬቲንግ ይፈርት የመጣው ከፌስቡክ አድ ስለነበር ማለት ነው። ዛሬ ይሄ ፓርት 1 ቪዲዮ ነው ብያችኋለሁ፣ እንዴት አድርገን የድሮፕ ሺፒንግ ቢዝነስ ስታርት እናደርጋለን የሚለው። ይሄንን ሳስብ መጀመሪያ ወደ አይምሮ የሚመጣልኝ እንዴት ነው ዊኒንግ ፕሮዳክት የማገኘው የሚለው ነው። ምክንያቱም ብዙዎቻችሁ እንደምትረዱት ኢትዮጵያም ውስጥ ሆነ በየትኛውም ዓለም ላይ ሆናችሁ ድሮፕ ሺፒንግን ለመስራት ትልቁ እንቅፋት ፔመንት ካርድ ገንዘብ አይደለም። የመጀመሪያው ትልቁ ቻሌንጅ ድሮፕ ሺፒንግ ለመስራት ዊኒንግ ፕሮዳክት ማግኘት ነው። ኢንፋክት ከሚጀመሩ አብዛኞቹ ስቶሮች ውስጥ ከ70 እስከ 80% የሚሆኑት ስቶሮች የሚዘጉበት ዋነኛው ሪዝን ትክክለኛ ያልሆነ ፕሮዳክት መምረጣቸው ነው። ትክክለኛ የሆነ ፕሮዳክት ካገኛችሁ ሌሎች ነገሮች ራሳቸውን አጀስት እያደረጉና ሶሉሽን እያገኙ መሄድ ይጀምራሉ። ዊኒንግ ፕሮዳክት ግን ከሌላችሁ ገንዘባችሁን አየር ላይ ወይም ባዶ ቦታ ላይ እንደመበተን ነው። ማስታወቂያ ብትሰሩም ምንም ብታደርጉም ዊኒንግ ፕሮዳክት ከሌላችሁ ምንም ጥቅም የለውም። ስለዚህ ዊኒንግ ፕሮዳክት እንዴት ነው ላገኝ የምችለው ወይም ምን አይነት ፕሮዳክቶች ናቸው ዊኒንግ የሚባሉት የሚለውን ማወቁ ወሳኝ ነው። ዛሬ 2 ቴክኒኮችን በመጠቀም እንዴት አድርጋችሁ ዊኒንግ ፕሮዳክትን አይደንቲፋይ እንደምታደርጉ በዚህ ቪዲዮ አሳያችኋል። የመጀመሪያው ቴክኒክ ሎ ፕራይስ ሃይ ቮሊዩም ፕሮዳክት ናቸው። ሎ ፕራይስ ሃይ ቮሊዩም ፕሮዳክት ማለት እቃዎቹ ዋጋ አነስተኛ የሆነ ነገር ግን በቮሊዩም ወይም በበልክ ሊሸጡ የሚችሉ ፕሮዳክቶችን መምረጥ ነው። እኛ በትክክል ያደረግነው ይሄንን ነበር። የፕሮዳክት ኮስቶቻችን ከ7300 በላይ ስንሰራ የፕሮዳክት ኮስቶቻችን ከ15 እስከ $25 ብቻ የሚያወጡ ነበሩ። ይሄም ፕራይሳቸው ዝቅተኛ የሆነ ሰዎች ለመክፈል ብዙ የማያቅማሙበት ፕሮዳክት እንዲሆን አድርጎልናል። ነገር ግን እንደምታውቁት ፌስቡክ ላይ ኮስት ፐር ኮንቨርዥን ኤክስፔንሲቭ ነው። ማለትም አንድ ሰው እስኪገዛችሁ ድረስ $20 እና $30 በከንቱ ልታቃጥሉ ትችላላችሁ። ስለዚህ $20 አውጥታችሁ ኢማጂን የፕሮዳክትና የፉልፊልመንት ኮስት አለባችሁ፣ የፔመንት ፕሮሰሰር ኮስት አለባችሁ። ይሄ ሁሉ ወጪ እያለ ከ$30 በላይ ወጪ አውጥታችሁ ከ15 እስከ $25 የሚሸጥ ዋጋ ያለው እቃ ብትሸጡ ኦልሬዲ ገና ከመጀመሩ ከ5 እስከ $15 የሚሆን ኪሳራ አጋጥሟቸዋል ማለት ነው። ስለዚህ በፍጹም ልታሸንፉ አትችሉ። ስለዚህ እኛ የመረጥነው ስትራቴጂ ምንም እንኳን የፕሮዳክቶቹ ኮስት ዝቅተኛ ቢሆንም ነገር ግን ፕሮዳክቶቹ ግን አንድ ዩዘር ከአንድ በላይ እቃ ሊገዛ የሚችላቸው ነበሩ። ማለትም አንድ ሰው መጥቶ አንድ ፕሮዳክት ከመግዛት ይልቅ 2 እና 3 ፕሮዳክት ሊገዛን ይችላል። ይሄም የአቬሬጅ ኦርደር ቫልዩአችንን ይጨምረዋል ማለት ነው። ከዚህ በተጨማሪ ደግሞ ሌላ ኦፕሽንም አለው። አፕሴሊንግ ኮምፕሊመንተሪ ፕሮዳክት ስትራቴጂ ነው። ይሄ ማለት ምን ማለት ነው? አንድ ፕሮዳክት ስትሸጡ አነስ ባለ ዋጋ ትሸጣላችሁ። ከዛ ግን አብሮት የሚጠቀሙት ወይም አብሮት ኮንሱም ሊያደርጉ የሚችሉት ሌሎች ተያያዥ ፕሮዳክቶችን ደግሞ አፕሴል ታደርጋላችሁ ማለት ነው። ለምሳሌ የበረዶ መንሸራተጫ ጫማ የምትሸጡ ከሆነ ከሱ ጋር አብረው የሚሸጡ እንደ ጓንት፣ ካልሲ ወይም መነጽር የመሳሰሉ ፕሮዳክቶችን ለገዟችሁ ሰዎች አብራችሁ አፕሴል ታደርጋላችሁ ማለት ነው። ይሄም የካርት ሳይዛችሁን በመጨመር ሽያጫችሁን ስቲል አሁንም በተመሳሳይ ኮስት ያገኛችሁትን ከስተመር ኦፕቲማል የሆነ ሽያጭ ታከናውኑለታላችሁ ማለት ነው። ይሄ በመሆኑ የምታገኙት ቶታል የሽያጭ ቫልዩ ይጨምራል። ስለዚህ ድሮፕ ሺፒንግ ለመስራት ስትነሱ የምትሸጡት ፕሮዳክት ዝቅተኛ ዋጋ ካለው የግዴታ ወይ ፕሮዳክቱ በቮሊዩም የሚገዛ መሆን አለበት፣ አሊያም ደግሞ አብሮት የሚሸጥ ኮምፕሊመንተሪ ፕሮዳክት መኖር መቻል አለበት። በዛ ነው ፕሮፊታችሁን የምታካክሱት። እንደዚህ አይነት ኮምፕሊመንተሪ ፕሮዳክቶችን የምትሸጡ ከሆነ ኢቭን የሜታ ቴክኖሎጂ እንኳን የማርኬቲንግ ስትራቴጂያችሁ ላይ የበለጠ ያግዛችኋል። ይሄም
ካታሎግ አዶችን ኦን በማድረግ ብቻ ከዚህ በፊት የገዟችሁን ሰዎች ሪታርጌት በማድረግ በቀጥታ ሌሎች ኮምፕሊመንተሪ ፕሮዳክቶችን እንዲገዟችሁ ማድረግ ትችላላችሁ። ይሄም ኮስት ፐር ኮንቨርዥናችሁን የመጨረሻ ያወርደዋል። በቮሊዩም የሚገዙ ፕሮዳክቶችን ደግሞ የተለያዩ በንድሎችን እዛው ላንዲንግ ፔጃችሁ ላይ ወይም የፕሮዳክት ፔጃችሁ ላይ በማዘጋጀት ኮንቨርዥናችሁን ኦፕቲማል ማድረግ ትችላላችሁ። እንደምታዩት የኛን ኦርደር ፔጅ ባሳያችሁ ሲንግል ፕሮዳክት የገዛ ሰው በጣም ጥቂት ነው። አብዛኛው ሰው 2 እና ከዛ በላይ እስከ 5 ፕሮዳክትም የገዙ ከስተመሮች አሉ። ይሄ በመሆኑ የአቬሬጅ ኦርደር ቫልዩአችን በጣም ጨምሮልናል ማለት። ይሄንን የሚያደርግነው ሲምፕሊ የበንድል ፓኬጆችን እዛው የፕሮዳክት ፔጃችን ላይ በማስቀመጥ ነው ማለት ነው። እናንተ ግን የምትሸጡት ፕሮዳክት ኮምፕሊመንተሪ ከሆነ ፌስቡክ ላይ ገብታችሁ በቀጥታ የካታሎግ አድስን ኦን በማድረግ ሪታርጌቲንግ ካምፔኖችን አሁን ስክሪን ላይ በምታዩት መልኩ ላውንች ማድረግ ትችላላችሁ ማለት ነው። ሁለተኛው የዊኒንግ ፕሮዳክት ስትራቴጂ መፈለጊያ መንገድ ሃይ ፕራይስ ወይም ሃይ ቲኬት ቫልዩ ፕሮዳክቶችን መሸጥ ነው። እነዚህ ፕሮዳክቶች የሚሸጡበት ዋጋ ኤክስፔንሲቭ ነው። ስለዚህ የምታገኙትም የፕሮፊት ማርጅን ኤክስፔንሲቭ ይሆናል ማለት ነው። ነገር ግን አንድ ነገር ሊሸውዳችሁ አይገባም። ኤክስፔንሲቭ የሆኑ ፕሮዳክቶችን ትሸጣላችሁ ማለት ኤክስፔንሲቭ የሆኑ እቃዎችን እናንተም ትረከባላችሁ ወይም የመሸጫ ኮስታችሁ ኤክስፔንሲቭ ነው ማለት ላይሆን ይችላል። ሁልጊዜ እንደዛ የሚሆንበት አጋጣሚ የለም እያልኳችሁ ሳይሆን ከዛ የተሻሉ ሌሎች ቴክኒኮችን ተጠቅማችሁ ፕሮዳክታችሁን ኤክስፔንሲቭ ወይም ሃይ ኢንድ የሆነ ፕሮዳክት ልታስመስሉ ትችላላችሁ። ከዚህ በፊት የነበረኝን ኤክስፖዠር ልንገራችሁ። አንድ ዌብሳይት እዚሁ ላይ አጋራችኋለሁ፣ playshi.com ይባላል። ይሄ ዌብሳይት የሚሸጠው እነዚህ የምታያቸውን የአስትሮናውት ላይቶችን ነው። እነዚህ ላይቶች ሲሸጣቸው የነበረው $110 አካባቢ ነበር። ሜቢ ከ1 ዓመት ወይም ከ2 ዓመት በፊት ይመስለኛል። የሚሸጣቸው $100 በላይ ነበር። $100 በድሮፕ ሺፒንግ ያው ኦልሞስት ለሃይ ቲኬት የቀረበ የፕሮዳክት ፕራይስ ነው። ነገር ግን ፕሮዳክቶቹን ቀጥታ አሊኤክስፕረስ ወይም አሊባባ ላይ ገብታችሁ ብታያቸው ከ$6 እስከ $10 ድረስ ነበር ኮስት የሚያደርጉት። ነገር ግን ሰው እነዚህን ፕሮዳክቶች የት ማግኘት እንዳለበት ስለማያውቅ እነሱም ደግሞ ከዛ በተጨማሪ ፓኬጂንጋቸውን፣ ዴሊቨሪያቸውን ከሌላው ፕሮዳክት ምን እንደሚለያቸው ምናምን ዩኒክ የሆነ ቫልዩ ፕሮፖዚሽን በማቅረባቸው ይሄ ፕሮዳክት ስንት ሊሸጥ እንደሚችል እናንተም ልትገምቷችሁ $100 ብላችሁ $200 ብላችሁ ሊያወጣ ይችል ይሆናል። ግን እኔ አልፈልገውም ወይም ይሄን ያህል ገንዘብ ላወጣ አልችልም ነው እንጂ ልትሉ የምትችሉት የዚህን ዋጋ ኤግዛክት ፕራይስ መገመታችሁ። በዚህም የተነሳ ፕሪሚየም የሆነ ፕራይስ ለማስቀመጥ ችለዋል ማለት ነው። እናም ኢዘር ከስተመሮቻችሁ በቀላሉ ሊያገኟቸው የማይችሏቸውን ፕሪሚየም ሉኪንግ የሆኑ ፕሮዳክቶችን ሃይ በሆነ የፕሮፊት ማርጅን እንዳልኳችሁ $10 የማያወጣ ፕሮዳክትን ነው እንግዲህ እነሱ ከ$100 በላይ እየሸጡ ያሉት which means 10 folds ነው ካወጡበት ኮስት እየሸጡ ያሉት ማለት ነው። ስለዚህ ይሄንን በየትኛውም አድ ስፔንድ ብትሸጡ ያዋጣችኋል። ኢዘር ከስተመሮቻችሁ ፕራይስ ሬንጁን ሊገምቷቸው የማይችሏቸውን ፕሪሚየም ሉኪንግ የሆኑ ፕሮዳክቶችን መሸጥ ነው ወይም ደግሞ ኤግዛክትሊ ኤክስፔንሲቭ የሆኑ ፕሮዳክቶች እናንተም ስትቀበሏቸው ኤክስፔንሲቭ ናቸው፣ ስትሸጧቸውም ኤክስፔንሲቭ የሆኑ ፕሮዳክቶችን ፈልጋችሁ ለከስተመሮቻችሁ ማቅረብ ነው። እዚህ ጋር ማወቅ ያለባችሁ ነገር ሃይ ቲኬት ፕሮዳክቶችን ስትሸጡ ወሳኝ የሚባሉ ነገሮች አሉ። የመጀመሪያው የስቶራችሁ ሉክ ነው። ስቶራችሁ ፕሪሚየም የሆነ ሉክ ሊኖረው ያስፈልጋል። አለበዚያ ሰዎች በቀላሉ አያምኗችሁም ወይም ኤክስፔንሲቭ የሚባሉ ወይም ውድ የሆኑ ዋጋዎችን ስቶራችሁ ውስጥ ገብተው መክፈል አይፈልጉም። ለዚህ ስቶራችሁ ፕሪሚየም የሆነ ሉክ ያስፈልገዋል። ከዛ በተጨማሪ ፖስት ፐርቼዝ ላይ ችግር እንዳይገጥማችሁ እንደ ዲስፒዩት ወይም የሪፈንድ ጥያቄዎች እንዳይበዙባችሁ ፓኬጂንግ እና ሌብላችሁም እንዲሁ ፕሪሚየም ሉኪንግ ሊኖረው ያስፈልጋል። ስለዚህ የፕሪሚየም ፕሮዳክቶችን የምትሸጡ ከሆነ እናንተም ፕሪሚየም የሆነ ኢንቨስትመንት ማድረግ አለባችሁ ማለት ነው። ሰዎች $50 በላይ የሆነ ኮስት የሚያወጡ ከሆነ ለሚገዟችሁ እቃ በእርግጠኝነት ማወቅ ያለባችሁ እቃውን በደንብ ይፈልጉታል። በጣም ኬርፉል የሆነ ኢቫሉዌሽን ነው የሚሰጧችሁ። እናም እቃው ከመጣ በኋላ ዲስፒዩት ሊኖር ይችላል፣ የሪፈንድ ሪኩዌስት ሊኖር ይችላል። ይህንን አቮይድ የምታደርጉት ደግሞ ኳሊቲ የሆነ ፕሮዳክት ሶርስ በማድረግ ኳሊቲ የሆነ ኤክስፔሪየንስ በመስጠት እንዲሁም ደግሞ ኳሊቲ የሆነ ፓኬጂንግ እና ሌብሊንግን በመጠቀም ነው። አለበዚያ ከስተመሮቻችሁ ቀጥታ የቻይና ፕሮዳክት እንደሆነ ሲያዩ ወዲያውኑ ነው የሚበሳጩት። ምክንያቱም ሌሎች ፕላትፎርሞች ላይ በዝቅተኛ ዋጋ ሊያገኙት እንደሚችሉ ያውቃሉ። ድሮፕ ሺፒንግ እንደሆነ ሴንስ ያደርጋሉ። ስለዚህ ባድ የሆነ ሪዛልት ነው የሚጠብቃችሁ። ሎ ፕራይስ ሃይ ቮሊዩም ፕሮዳክቶችን ስትሸጡ እንደኛ ግን ብዙ ሰዎች ኮንሰርንድ ላይሆኑ ይችላሉ። እኛውን የተለያዩ ኔጌቲቭ የሆኑ ኮሜንቶችን ተቀብለናል። ፌስቡክ ላይ ገዝተናችሁ ነበር እቃዎቹ አይረቡም ምናምን የሚሉ የተለያዩ ኮሜንቶችን ተቀብለናል። ግን 275 ኦርደር ፉልፊል ስናደርግ እስካሁን አንድም የሪፈንድ እና የዲስፒዩት ጥያቄ አልገጠመን። ስለዚህ ብዙ ሰዎች አነስተኛ ዋጋ ላወጡበት ነገር የሚሰጡት ኮንሰርን እና ሃይ ፕራይስ ላወጡበት ነገር የሚሰጡት ኮንሰርን የተለያየ ስለሆነ ኤክስፔሪየንሱ ላይ መጠንቀቅ ይኖርባችኋል ማለት ነው። እንግዲህ እነዚህን ሁለት ስትራቴጂዎችን በመጠቀም ዊኒንግ የሆኑ ፕሮዳክቶችን ማግኘት ትችላላችሁ ማለት ነው። ስጀምር እንደነገርኳችሁ ከ70 እስከ 80% የሚሆኑ ስቶሮች የሚዘጉት በሌላ አይነት ችግር ሳይሆን
ዊኒንግ የሆነ ፕሮዳክት ስለሌላቸው ነው። እናንተ ዊኒንግ የሆነ ፕሮዳክት የምታገኙ ከሆነ በእርግጠኝነት ሰክሰስፉል የሆነ ስቶር ቢውልድ ማድረግ አይከብዳችሁ። ወደ ቀጣዩ ቪዲዮ ከመሄዳችን በፊት ግን ለእያንዳንዳችሁ የሚሆን እኔ ላርመው አልችልም፣ ግን በህሊናችሁ ሊታረም የሚችል አንድ አሳይመንት ልስጣችሁ። አሁን የነገርኳችሁን ሪል ድሮፕሺፒንግ መስራት የምትፈልጉ ከሆነ 2 ስትራቴጂዎች ብቻ ተጠቅማችሁ ፕሮዳክት ሪሰርች አድርጉ። ከዛ በኋላ ሪሰርች አድርጋችሁ ያገኛችኋቸውን ፕሮዳክቶች እስኪ እዚህ ቪዲዮ ኮሜንት ስር ተመልሳችሁ መታችሁ አስቀምጡልን። እኛ አሰስመንት እንሰራለን። ቀጣይ ቪዲዮ ስሰራ ይህንን እንደ ኢንፑት ተጠቅሜ የተወሰናችሁትን እንደ ሳምፕል ወስጄ ቀጣይ አብረን የምናሳድገው እና እያየን ኮሜንት የምንሰጥበት ይሆናል ማለት ነው። በቀጣይ የድሮፕሺፒንግ ቪዲዮ ፓርት 2 እስከምንገናኝ ድረስ ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው አድርሱልን። ሰብስክራይብ ሳታደርጉ ደግሞ እያያችሁ ያላችሁ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ቺርስ